ሰላም ሰላም ውድ የዩቲዩብ ቤተሰቦቼ እንዴት ናችሁ? ደህና ናችሁ ነው ያለው። ዛሬ በጃፖኒ ነው የመጣሁት። ያው ሙቀት ስለሆነ በጃፖኒ ነው ያለሁት። እንዴት ናችሁ? በተረፈ እኔ ያለው ዛሬ ላወራችሁ የፈለኩት እንዴት ወደ አረብ ሀገር ፕሮሰስ ጀምሬ ከመጣሁ በኋላ እዚህ ምን እንደገጠመኝ ብዙ የሚያዝናኑ ነገሮች ስላሉ እሱን ልነግራችሁና ላጫወታችሁ ነው የመጣሁት ማለት ነው። ለዚህ ቪዲዮ አዲስ ከሆናችሁ ለዚህ ቤት አዲስ ከሆናችሁ ሰብስክራይብ በማድረግ አበረታቱኝ ማለት ነው። ፀጉሬ ተኮማትሯል። ፀጉሬን እያየሁት እያሳቀኝ ነው እና ትላንትና ነው ታጥቤ እንደዚህ ያሸምኩት ማለት ነው። እና ያው እኔ ፀጉሬ ከታጠብኩት በኋላ ወዲያው ነው ውሃው የሚደርቀው እና በውሃ እያራስኩኝ እየረጨው እኔ የሰራሁትና ያ እንደዚህ እንትን ያደርገዋል፣ የሆነ ኩንትር ነገር ያደርገዋል ማለት ነው። እና የአረብ ሀገር ውሃ ደግሞ ጨዋማ ነው፣ ፀጉር ያደርቃል ምናምን እና ያው ስለ ፀጉር አንዳንድ ቪዲዮችን በብዙ አይነት መንገድ እሰራላችኋለሁ። በቻላችሁት መጠን ደግሞ ቶሎ ቶሎ ላለመታጠብ ሞክሩ። ያው ሙቀት ነው፣ ሙቀቱ ደግሞ ቶሎ ቶሎ ብንታጠብ ለእኛ ደስ ይለናል፣ ግን በዛው ልክ ቶሎ ቶሎ በታጠብን ቁጥር ይጎዳል ማለት ነው። እና ብዙ ቪዲዮ እሰራላችኋለሁ በሌላ ቪዲዮ ስለ ፀጉር ማለት ነው። እና አሁን አስተካክለዋለሁ ወደ ላይ እና እኔ እንደ ማንኛውም ሰው ወደ አረብ ሀገር ፕሮሰስ ጀመርኩኝ። ፕሮሰሴን የጀመርኩት አዲስ አበባ ነበረ። ከዛ ፓስፖርቴን ምናምን ሰጥቼ በቃ አርጊ የሚሉኝን ይሄ እያንዳንዱ ነገር እንትን አልኩኝ። መሄድ የምፈልግ የነበረው ዱባይ ነበረ ፕሮሰስ ብዬ የጀመርኩት። አሁን ሳውዲ ነኝ። ፕሮሰስ ብዬ የጀመርኩት ግን ዱባይ ነበረ። እስቲል እስከምመጣ ድረስ ዱባይ መሆኑን ነው የማውቀው። ጓደኞቼ ጋር ስልክ ሳወራ ምናምን ዱባይ ሊሄድ ነው እያልኩኝ ነው የማወራው። በቃ እኔ ዱባይ መሆኑን ነው የማውቀው። እና በዚህ አጋጣሚ አረብ ሀገር ስትመጡ ብር እንዳትበሉ። እኔ የመጣሁበት ኤጀንሲ ያው ዱባይ ብዬ ጀምሬ ወደዚህ ቢልኩኝም በጣም ብሩ በጣም አነስተኛ ነው ማለት ከሲኦሲ ትምህርት ውጪ እና ከምርመራ ውጪ ብር አይቀበሉም ማለት ነው። አሁን አረብ ሀገር መጥቶ ለመስራት አንዳንዶቹ 50 ሺህ ብር ይከፍላሉ፣ አንዳንዶቹ 90 ሺህ ብር ያህል ወጪ የሚያወጣሉ። ያ ደላላ የሚበላቸው ማለት ነው። እና ቀጥታ ኤጀንሲ ጋር ሄዳችሁ ፓስፖርታችሁን መስጠት አለባችሁ። ትክክለኛ ኤጀንሲ ማወቅ አለባችሁ በዚህ አጋጣሚ ማለት ነው። እና ይህንን ካዳመጣችሁ ኮሜንት ላይ ከጠየቃችሁኝ ንገሪን ካላችሁኝ እኔ የጀመርኩበትን ቢሮ ከነ አድራሻው ከነ ቦታው አስቀምጥላችኋለሁ ማለት ነው። ከዛ ፕሮሰስ ጀመርኩኝ። ከቡታጀራ አዲስ አበባ እየተመላለስኩኝ ፕሮሰስ ጀመርኩኝ። ከዛ ፕሮሰሴን እንደነገርኳችሁ ዱባይ ብዬ ነው የጀመርኩት። እዛ ሰውም ስለነበረ ዱባይ ብሄድ በቃ ፀጉር ምናምን ለመስራት ነው ያሰብኩት ማለት ነው። እና ያው ቡታጀራ ላይ ሆኜ ፀጉር ሰራ ስለነበር ማለት ነው። እና ከዛ ምን ተፈጠረ? ልክ የምበርበት ቀን ከቀኑ ወደ 8 ሰዓት ወደ 9 ሰዓት ይሆናል፣ እንደዛ ይሆናል። እና ወደ ኤርፖርት ይሸኙናል ማለት ነው። አንድ ላይ ከኔ ጋር ሰዎች አሉ። ወደ ኤርፖርት እያሄድኩኝ ያው እንትኑ ይሄ ወረቀቱ ቪዛው ታሽጎ ነው የሚሰጧችሁ። እዛው ቢሮ የምትበሩ ቀን አሽጎ ስለሚሰጧችሁ የት እንደሆነ ምናምን አታዩትም፣ እንዳይቆሽሽ ብለው በካኪ ታሽጎ ነው የሚሰጣችሁ። እና ከዛ ወደ ቢሮ ሊሄድ ከቢሮ ወደ ኤርፖርት የሚሄድ ሰዓት ላይ ሳውዲ አረቢያ እንደምበር ተነገረኝ ማለት ነው። ከዛ እናቴ ነበረች እየሸኘችኝ የነበረው። በቃ ጬስኩኝ፣ በጣም ተናደድኩኝ። ሳውዲ አረቢያ ከዚህ በፊት መጥቼ ነበረ። አየሩም አልተስማማኝም ነበር ምናምን፣ ሰውነቴ ቆሳስሎ ነው የተመለስኩት ከሳውዲ አረቢያ ማለት ነው። ከዛ ሳውዲ አረቢያ ነው የምትሄጂው አሉኝ ማለት ነው። እኔ ግን በቃ ፕሮሰሴ እስከሚያልቅ እስከምበርበት ቀን ግን ዱባይ ብዬ ነው በቃ ያሰብኩት የነበረው። የተናገርኩትም እንደዛ ነው። ሰውም ሲጠይቀኝ ዱባይ ልሄድ ነው እያልኩኝ ምናምን ዱባይ ካሉ ልጆች ጋር እያወራሁ ምናምን ዱባይ እንደምበር ነበረ የማውቀው። እና በስተመጨረሻም ሳውዲ አረቢያ ነው የምትሄጂው ምናምን አሉኝ። በዛ ሰዓት ያው ትንሽ ሰጣ ገባ ውስጥ ገባሁ። በጣም ተናደድኩኝ። እንዴት እናንተ በምትፈልጉት ነው እንዴ እንትን የምትሉትን ያልኩት ዱባይ ነው ምናምን ብዬ ተበሳጨው። ከዛ እኔና እናቴ ነበረን። በቃ ለበጎ ነው አንድ ነገር እኛ ያልነው ሳይሆን ቀርቶ በሌላ ነገር ሲሆን ለበጎ ነው። ፈጣሪስ ቢሆን የቀየረው
ለስራ እዚህም ስራ ነው እዛም ስራ ነው፣ ግን ማን ያውቃል ለበጎ ቢሆንስ ምናምን ተባብለን በጣም ብናደድም ኦኬ ብዬ በጣም ጭሻለሁ። ግን ደግሞ ምናልባት ደግሞ የፈጣሪ ነገርስ ቢሆን የሚለው ነገር አለ እና ፈጣሪ እኛን ለማዳን ልክ እንደዚህ አይነት ነገር እንትን ይላል ማለት እኛ ከዛ በኋላ ምን ሆነን ስለማናቅ ፈጣሪ ደግሞ ስለሚያውቅ በቃ ያን ነገር ተረዳውና ብናደድም ገባው መጣ ወደ ሳውዲ አረቢያ። ደስ የሚለው ነገር ከጠበኩት በላይ ጥሩ ቤት ገባው ሳውዲ ማለት ነው። እና አሰሪዎቼ በጣም ምርጥ ናቸው። ልጅ የላትም መሀን ናት። ያው ወደ 40 ምናምን ይሆናል እድሜዋ፣ ግን ልጅ የላትም በሉ። ወንድሞቿ ምናምን እህቶቿ አግብተው የወጡ ናቸው። የምኖረው ከሷ ጋር ነው ማለት ነው። እና በቃ ልጅ የለ ምን የለ ከእንቅልፌ ከቀኑ 4 ሰዓት ከቀኑ 5 ሰዓት በፈለኩ ሰዓት ነው የምነሳው ምናምን። ምግብ የምሰራው ለሷ ብቻ ነው እና ከዚህ የበለጠ እንትን አለ ታዲያ? እና በቃ የዛን ጊዜ እንትን ማለቴ ዛሬ ላይ ገረመኝ ማለት ነው። እና በቃ ፈጣሪ ነው ለካ አውቁ እንትን ያለው። ምናልባት እኮ እኔ ዱባይ ብዬ ሄጄ ወይ መጥፎ ቤት ገባ ይሆናል፣ ወይ ስራ ያለበት ቤት በጣም የሚያበሳጭ ነገር ይገጥመኝ ሊሆን ይችላል ምናምን ብዬ በጣም ብዙ ነገር አሰብኩኝ ማለት ነው። እና እዚህ በቃ ልጅ የለ ምን የለ በጣም እንደ ስራ ካለመኖሩ የተነሳ አንዳንዴ በጣም ነው የሚደብረኝ። ልጅ የለም አጠገቤ ምናምን እና በቃ አሁን ይሄ ቪዲዮ የምቀርጽላችሁ ክላሴ የእረፍት ሰዓት አለኝ። ቀን 8 ሰዓት ላይ ክላሴ ገብቼ ለጥ ነው የምለው በቃ ምክንያቱም ምንም አይነት ነገር ስለሌለብኝ ማለት ነው። ከዛ አዛል ሲያዝል እጅ ቀሰቀሳታለሁ ጸልይ ብዬ። ከዛ በኋላ ምግብ ከበላች በቃ ምንም የምሰራው ነገር የለም ማለት ነው። እና ቀን ደግሞ ወደ ውጭ ወጥቼ ምናምን የማደርገው ነገር የለም ምክንያቱም ፀሐይ ስለሆነ ማለት ነው። እና ከጠበኩት በላይ ጥሩ ቤት ገባው። እና አንዳንዴ እኛ ያን ነገር ቀርቶ ሌላ እኛ ባልጠበቅናቸው ነገሮች ሲሆኑ እግዚአብሔርን ማመስገን ያለብን፣ ያንን ነገር መቀበል። ኦኬ እንደ ፍቃድ በቃ ጌታ ወይ በቃ ፈጣሪያችንን ከፊታችን ምናምን ቅደም ብለን እንትን ማለት ነው ያለብን። እና ያኔ መበሳጨቴ ግርም ይለኛል ዛሬ ላይ ማለት ነው። ምክንያቱም እዚህም ሆነ ዱባይም ሆነ ጓደኞቼ ስራ እንደሚበዛባቸው ይነግሩኛል። ልጆች ያሉበት ቤት ደግሞ ከሌሊቱ 11 ሰዓት ተነስተው ነው ቁርስ የሚሰሩት ትምህርት ቤት ስለሚሄዱ ልጆች። እኔ ግን ከቀኑ 4 ሰዓት እና 5 ሰዓት ነው ከእንቅልፍ የምነሳው ማለት ነው። ይህንን ሳይ ፈጣሪን እንዳመሰገነ አድርጎኛል ማለት ነው። እና ልክ ከፊሌ ጋር ገባው፣ ቤቱን አየው። ልክ እኔ ወደዚህ ስመጣ እዚህ ቤት የነበረች ልጅ አለች። 11 ቀን አብረን እንትን ብለን እሷ ጨርሳ ወጣች። በቃ 11 ቀን ግን አብራኝ ነበረች ማለት ነው። እና ያለውን ነገር አስረዳችኝ ምናምን። ምናልባት አንቺ አዲስ ስለሆንሽ ምንም ነገር ስለማታቂ ወይ ወደ ወንድሞቿ ቤት ምናምን ስራ ስለማይኖር ወደ ወንድሞቿ ቤት ምናምን እየወሰደች ልታሰራሽ ስለምችል አልሰራም በያት ምናምን ብላ በቃ ብዙ ያለውን ነገር መከረችኝ ማለት ነው። ኦኬ ምናምን ብያልኩኝ። አሁንም ደግሞ ብር ደግሞ በጥቁር ገበያ ታውቁታላችሁ። በጥቁር ገበያ ደግሞ እንትን ላይ እዚህ ሰው አለኝ ቢያት ሰው ፈልጊና ከጓደኞችሽ የሚልክ ሰው ፈልገሽ እዚህ ቤተሰብ አለኝ ወደዛ ሰው አካውንት አስገቡልኝ ብለሽ ግግም በይ ምናምን። ያው ሴትዮዋ ብዙም አትጨቃጨቅም ምናምን ብላኝ መጀመሪያ 11 ቀን አብረን ስንጠጣ ስንበላ መክራይ ነበረ ማለት ነው። እና ሁሉ ነገር ነግራይ ነበረ። ከዛ ሴትዬ ያው ብር ምልክልሽ በሌላኛው ቀን ደግሞ ሴትዬ ብር ምልክልሽ በአካውንት ነው አይደል ምናምን የእናትሽን አካውንት ስትለኝ፣ ውይ እኔ እናት ያለችበት አካባቢ እንትን ባንክ ቤት ስለሌለ እሷ መሄድ አትችልም እና እኔ እዚህ አጎቴ ያለ ሪያድ ከተማ ላይ አጎቴ ያለ ብሩን ለሱ ስትልኪልኝ የእሱ ሚስት ኢትዮጵያ ስለሆነች ሄዳ ለእናቴ ትሰጣለች፣ እሱ ይልክና ለሚስቱ ምናምን ብዬ ዘዴ ፈጠርኩኝና አሳመንኳት ማለት ነው። ግን ታግላኛለች፣ በጣም ታግላኛለች። አንድም ቀን በባንክ ልኬ አላውቅም እና እሱን እንትን አልኩኝ ማለት ነው። ከዛ አሁንም በሌላኛው ቀን ልጅቷ ስላስጠነቀቀችኝ ያው ታፈጋሻለች አዲስ ስለሆንሽ ስራ እንደማይበዛብሽ ምናምን ስለሚያውቁ የሌላ ሰው ቤት ታሰራሻለች ወይ የእህት የወንድሞቿ ቤት ታሰራሻለች። ለዛ እምቢ አይሆንም በይ ነው ያለችኝ ልጅቷ ማለት ነው። እና ምንም አይሉም በቃ አይሆንም በያት ምናምን ብላኛለች። ከዛ በሌላኛው ቀን
የወንድሞቼን ቤት ምናምን ብላ ስትለኝ ጊዜ አይሆንም አልኳት። በቃ አልሰራም አልኳት። በብር ሁላ ብር ንክፈልሽ አትጅልኝ ሲሉኝ እኔ አልፈልግም ምናምን እያልኩኝ በቃ አልፈልግም ላለመጎዳት። ምክንያቱም ቤታቸው ትልልቅ ነው። የእሷ ቤት ደግሞ አላት፣ ተጨማሪ ቤት አላት። 2 ቤት ነው። የእናትና የአባቷ ቤት እኔ አድራለሁ፣ እሷ ትውላለች። ከዛ ወደ ትክክለኛዋ ቤት ሄዳ እሷ ትተኛለች። ያ የእሷ ቤት ባሏ ሲያገባት የሰጣት ቤት ነው። ይሄ የእናትና የአባቷ ቤት ማንም የለበትም። እናትና አባቷ ስለሞቱ ያው ቤቱ አይዘጋ ሰው ይዋልበት በሚል እሷ ከቀኑ ወደ 6 ሰዓት ምናምን ትመጣና ከምሽቱ 4 ሰዓት ትሄዳለች ወደ ቤቷ ማለት ነው። እና ያው 2 ቤት የኔ ኃላፊነት ነው ማለት ነው። ግን እንደዚህ አሁን ይሄ የእናት አባቷ ቤት በሳምንት 1 ጊዜ ምናምን የምጠርገውም ማጸዳውም ማለት ነው። ያኛውን ደግሞ በ15 ቀን አንዴ፣ በ3 ሳምንት አንዴ፣ እስከ ወርም ሳላጸዳው ይቆያል። ያ በወር አንዴ ምናምን ማለት ነው የእሷን ቤት። ምክንያቱም ልጅ የለ ምን የለ በቃ ማታ ማታ ብቻ ነው ሄዳ እዛ የምታድረው። እዚህ የእናትና የአባቷ ቤት ትውላለች። እንደዛ ነው ማለት ነው። እና ተጨማሪ ቤት መስራት ስላልፈለኩኝ እኔ አላጸዳም አልኳቸው። አሁን 4 ዓመት ከ5 ወር ምናምን ሊሆነኝ ነው። አንድም ቀን እህቶቿ ምናምን ያው ሰራተኛ ያስገባሉ ይወጣሉ፣ ያስገባሉ ይወጣሉ። ወንድሞቿ ደግሞ 2 ወንድሞቿ ቅርብ ቦታ ናቸው፣ የላቸውም ሰራተኛ። አንድ ቀንም አጽድቼ አላውቅም። ምክንያቱም ምንድነው ራሴን ስላስከበርኩኝ ማለት ነው። እና እሷ ያሰበች የነበረችው ለካ ያው እኔ ጋር ብዙ ስራ ስለሌለ አሁን ማመጣት ሰራተኛ የወንድሞቼንም ቤት የእህቴንም ቤት ምናምን ታጸዳለች ብላ አስባ ነበረ። እና እኔ ደግሞ ልጅቷን መክራኝ ስለነበረ ነው ያልኩት። ወር ምናምን እራሱ አልተቀመጥኩም። ልክ ሀሳቡን ስታወራልኝ የወንድሞቼ ቤት ምናምን ስትለኝ እኔ ከአንቺ ቤት ውጭ ምንም አንድ ነገር አልሰራም፣ ከቢሮ የአንቺ ሰራተኛ እንደሆንኩኝ ነው የተነገረኝ። ከዛ ውጪ የማን የወንድሞችሽ ሆነ የእህቶችሽ ሆነ የምንም አይነት ቤት አላጸዳም አልኳት። አስረግጬ ነገርኳት ማለት ነው። እና በቃ እንትናችሁን ያያሉ። ያኔ እናንተ እንደዛ ኮስተር ብላችሁ ስትናገሩ በቃ ማንነታችሁ ማለት ምን እንደሆናችሁ ያውቃሉ፣ ሁሉ ነገራችሁን ያውቃሉ ማለት ነው። ግን ያኔ እንደመጣው ኬሽ ምናምን ብዬ ባጸዳ ኑሮ እየፈጋው በማይረባ ብር እየፈጋው ነበር የምኖረው ማለት ነው። እና ሰው አሁን ልክ እንደመጣው ራሴን አስከበርኩኝ። ሀላስ ምግብ ከበላች በኋላ ስራ ከሌለብኝ ከስልኬ ጋር ነኝ። ስራ ከሌለ ቁጭ ነው ምናምን አይመለከተኝም አልኳት ማለት ነው። እና እንደው እሷ ብላኝ እምቢ ብላኝ ወንድሞቿን ታጸጂልናለች ሲሉኝ አላጸዳም እያልኳቸው ብር እንስጥሽ እያሉኝ አልፈልግም፣ ያው 50 ብር ምናምን ልስጥሽ አጽጂ ምናምን ይሉኛል። ግን አላጸዳም። ይሄ በእንትኖቹ አጸዱ ከፈለጋችሁ ነው የምላቸው። እና አልሰማቸውም በቃ ማለት ነው። እና ያው አሁን እኔ ታወቅኩኝ ማለት ነው። በቃ እቺ ወይ ሰይጣን ነው የሚሉኝ፣ በቃ እቺ ደረቅ ናት እሺ አትልም ብለው ነው የሚያልፉኝ። በቃ አሁን ምንም አይነት ነገር አይጠይቁኝም። ገና እንደመጣ ነበር የተጠየቁት። ራሴን አስከብሬ ኖርኩኝ ማለት ነው። እና እግዚአብሔር ይመስገን። የአረብ ጥሩ የለም ባይዘው የፈለገ ጥሩ እንኳን ቢሆኑ እነሱ ጉልበታቸውን በጣም ይፈልጋሉ። እና እኔ መጀመሪያ እዚህ ስመጣ ተመስገን ልጅ የለ ምን የለ በቃ ስራ የለም ብዬ ነበር አይደል። ለካ እሷ ያሰበችው ነገር ነበረ። የእህቶቿን እና የወንድሞቿ ስለሌላቸው እያሽከረከረች ልታሰራኝ ነበረ። እኔ ግን ልጅቷ በጣም አስጠንቀቃ መክራኝ ስለነበረ አይሆንም አልኩኝ። በቃ ይሁን ተከብሬ ነው የምኖረው። እና በቃ ያ ነው። በ15 በወር አንዴ የትኝ እዛ እንትን እላለሁ፣ አጽድቼ እመጣለሁ። በቃ የዚህኛው ዝም በሉት በቃ። እና ምንም እንትን የሚለኝ ነገር የለም። እንደፈለኩ ነው ምግብ ችግር የለብኝም። በቃ አለ አይደል። አብዛኛው ደግሞ እሷ እዛ የሄደች ስለምትተኛ እኔ እንደፈለኩኝ ነፃነት በጣም አለኝ ማለት ነው። እና ይሄ ነው አዲስ የምትመጡ ልጆች ምናምን ራሳችሁን ማስከበር ካለባችሁ ራሳችሁን አስከብሩ። በእርግጥ ጥሩም አሉ መጥፎም አሉ። ግን ልክ ከመጣችሁ በኋላ ልክ እንዲህ ወንድሞች የእህቶች ቤት አይሆንም፣ እኛ ከቢሮ የአንቺ ሰራተኛ እንደሆንን ተነግሮናል፣ ከዛ ውጭ አንሰራም ብላችሁ መናገር ነው ያለባችሁ። እኔ ስትከራከረኝ እንደውም አረ ስራ እኮ የለም ታጸጃለሽ ምናምን የወንድሞቼ ቤት ምናምን ስትለኝ ጊዜ ከፈለግሽ ወደ ሀገር ይመልሽኝ አልኳት። ምክንያቱም ብላትም አትመልሰኝማ፣ ምክንያቱም ወጪ አውጥታ ነው ያመጣችኝ ማለት ነው። አይ ከፈለግሽ ወደ ሀገር ይመልሽኝ ስላት ነው ብላ በቃ ተከባብረን የኖር ነው ማለት ነው። እና አሁን እንደዚህ አይነት ወሬ እኔ ጋር አይወራምም አልጠየቅም። በቃ አንዴ እንትን ብየዋለሁ ማለት ነው። እና
ራሳችሁን ማስከበር ካለባችሁ ራሳችሁን አስከብሩ። እና እንደዛም ሆኖ ደግሞ ሴትዮ በጣም ጥሩ ሰው ናት። ምግብ ምናምን ምንም የምጎዳው ነገር የለም። ይሄ እፈልጋለሁ ካልኩኝ ይመጣልኛል። የምፈልገው ነገር ሰርቼ እበላለሁ ማለት ነው። እና በቃ ማድረግ ያለባችሁን ነገር ማድረግ ነው። እዚህ ጋር እኛ ሰው ነን፣ በቃ ባሪያ አይደለንም። በቃ ጉልበታችንን ነው የምንሸጥላቸው ለነሱ። እኛ ጉልበታችንን እንሰጣቸዋለን፣ እነሱ ደግሞ በዛ ገንዘብ ይሰጡናል። መፍራት የለባችሁም። ማድረግ ያለባችሁን የምትፈልጉትን ነገር በግልጽ ነው ማድረግ ያለባችሁ። ብዙዎቻችሁ አረ እኔ ማዳም እፈራለሁ፣ አረ እንደዚህ እፈራለሁ ምናምን የምትሉ በጣም ብዙ ልጆች አላችሁ። እና አይደለም፣ ያንን ራሳችሁን አትግዱ። እኛ ፊታችንን አይተው ነው እንደዛ ክፉ የሚሆኑብን፣ ጨካኝ የሚሆኑብን ፊታችንን አይተው ነው። እና እዚህ የምንመጣው ለስራ ነው። አዎ ጉልበታችንን ሰጥተን እኛ ደግሞ ብር ስለምንፈልግ ነው ያልነው። ግን ደግሞ ከዛ ያለፈ ነገር ራሳችንን ዝቅ ማድረግ ራሳችንን በቃ በእነሱ ቁጥጥር ስር እንዲህ ምናምን ሆነን መሆን የለበትም። በቃ ኢትዮጵያ ላይ ሆነን እንደምንሆነው ነው መሆን ያለብን። በቃ መብላት ከፈለግኩኝ መብላት ነው። የሆነ ነገር ከፈለግኩኝ ይሄ ነገር ፈልጋለሁ ማለት ነው። እና መጀመሪያ ፊታችሁን ነው የሚያዩት። ገና ብላችሁ የጀመራችሁ ቀን ፊታችሁን ምናምን ያያሉ። ግን ኮስተር በቃ መስራት ያለባችሁን ስራ ሰርታችሁ ከዛ በኋላ ራሳችሁን ማስከበር ምናምን ማለት ነው። እና እነሱ እንደዚህ ብሉ ጠጡ ምናምን አያስቡትም። ብንበላ ባንጠጣ ምንም እንትናቸው አይደለም፣ አያስቡም ማለት ነው። አረቦች ለራሳቸው እንጂ አያስቡም፣ በተለይ ለሰራተኞች ማለት ነው። እና ለራሳችን የምናስበው እኛ ራሳችን ነን፣ እነሱ አይደሉም። እኛ ከነሱ ምንም የምንለይበትም ምንም አይነት ነገር የለም። በቃ እንሰራለን፣ ብር እናገኛለን ነው። እና ያንን ነገር ማስመስከር ማሳየት አለባችሁ። በጣም ብዙ የሚፈሩ አሉ። ምግብ ሰርተው መብላት የማይችሉ አሉ፣ ማለት ፈርተው ማለት ነው። ግን ለምን ካልበላችሁ እንዴት ትሰራላችሁ? ካልበላችሁ እንዴት ትኖራላችሁ? ስለዚህ ምግብ ሰርተሽ መብላት ካለብሽ ትኑር ቤት፣ ምን አገባሽ? አይመለከትሽም። ምግብ መብላት ስላለብሽ ግን ሰርተሽ መብላት አለብሽ። በቃ ስራሽን ከሰራሽ በኋላ የራስሽን ነገር ማድረግ ትችያለሽ። ዋና መሰራት ያለበትን ስራ ከሰራሽ በኋላ ለራስሽ ጊዜ መስጠት አለብሽ። ራስሽን መንከባከብ አለብሽ። በቃ የምትፈልጊው ነገር የማድረግ መፍት አለሽ። እኛንን እነሱን የምናደፋፍራቸው ማለት ነው። እና ያለው ነገር ይሄንን ይመስላል። አሁን ጊዜን እየጨረስኩኝ ነው። ወደ ሀገር ልገባም ላልገባም እችላለሁ። በጣም በቃ አሁን ጊዜን ጨርሼ ራሱ ወደ ሀገር ልገባ ሀሳብ ነው የሆነብኝ። ምክንያቱም እንደዚህ አይነት ቤት የሚወጣበት አይደለም። እውነት ለመናገር ማለት ውጡ ብኝ አይልም። ምክንያቱም ምንም አይነት ነገር ስለሌለ፣ ችግር ምናምን ስለሌለ አንድ ሀፍታ ሰርቼ በደንብ ልግባ እንደ የምለው ነገር አለ። እና ያኑ ገና ስትመጡ ራሳችሁን አስከብሩ። አሁንም እዚህ ሀገር ብዙ ሰርታችሁ ልክ ቤት ምናምን ስትቀያይሩ ራሳችሁን ማስከበር ነው ያለባችሁ። የማይሆን ከሆነ ትቶ መውጣት ነው እላችኋለሁ ማለት ነው። ያለው ነገር ይህንን ይመስላል። ሌላ ቀን ደግሞ በሌላ ቪዲዮ እመጣላችኋለሁ። እንድሰራላችሁ የምትፈልጉት ቪዲዮ ካለ ኮሜንት ላይ ጻፉልኝ፣ እሰራላችኋለሁ ማለት ነው። እዚህ ያለው ነገር ደግሞ በሌላ በተሻለ ቪዲዮም ሌላ ቀን አብረን መተን እናወራለን ማለት ነው። በጣም ወዳችኋለሁ። ሰብስክራይብ እያደረጋችሁ አበረታቱኝ ባይ